ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የትግራይ ክልል አስተዳደር ምክትል ፕሬዝዳንትና የህወሓት አመራር አቶ አማኑኤል አሰፋ በአማራ ክልል በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ተፈጽሟል ስለተባለው የድሮን ጥቃት በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ጠንከር ያለ አስተያየት ሰጥተዋል። ይዘነዋል። በትግራይ የሚገኙ የተፈናቃይ ጣቢያዎች ውስጥ 95 በመቶ የሚሆኑት ለምግብ እጥረት መጋለጣቸውን ሪፖርት አመለከተም። በትግራይ ክልል የጥሬ ገንዘብ እጥረት እጅግ በመባባሱ ምክንያት ማህበረሰቡ ጥሬ ገንዘብ ለማግኘት ተጨማሪ የኮሚሽን ክፍያ በመክፈል ገንዘብ ለመመንዘር መገደዱ ተገለጸ። እናት ፓርቲ በአባይ ቅድስት አርሴማ ገዳም ላይ የተፈጸመውን የድሮን ጥቃት የሽብርና የአጥፍቶ ጠፊነት ተግባር ነው በማለት አወገዘም። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳም የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ያለፈበትና በንብረት ላይ ከፍተኛ ጉዳት መድረሱን በመግለጽ እናት ፓርቲ ጥቃቱን አውግዟል። በዝርዝር ይዘነዋል። የህወሓት አመራሮች ትግራይን ዳግም ለጦርነትና ለጥፋት እያዘጋጁ ነው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ባስተላለፉት መልእክት የህወሓት የቀድሞ መሪዎች አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉት ነው ሲሉ በጽኑ ወቀሱ። ኢትዮጵያ በአባይ ወንዝ ላይ የውሃ ሀብቷን በመጠቀም ተጨማሪ 3 የሃይድሮኤሌክትሪክ ማመንጫ ግድቦችን ለመገንባት ዝግጅት እያደረገች መሆኑን የሚጠቅሱ ዘገባዎች በግብጽ ዘንድ አዲስ ስጋትና ውጥረት መፍጠራቸው ተገለጸ። የትግራይ ክልል አስተዳደር ምክትል ፕሬዝዳንትና የህወሓት አመራር አቶ አማኑኤል አሰፋ በአማራ ክልል በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ተፈጽሟል ስለተባለው የድሮን ጥቃት በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ጠንከር ያለ አስተያየት ሰጥተዋል። አቶ አማኑኤል ባስተላለፉት መልእክት ጥቃቱ በአጋጣሚ ኢላማ በመሳት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተተኮሰ ሰይጣናዊ ተልዕኮ የተፈጸመ ነው ሲሉ ከሰዋል። አመራሩ አክለውም ገዢው ፓርቲ ቤተክርስቲያን በብሉይነት ፈርጆ የታሪክና የቅርሶች ማፍረስ ስራ እየሰራ ይገኛል ሲሉ የወቀሱ ሲሆን ቀደም ሲል በትግራይ ክልል አብያተ ክርስቲያናትና መስጊዶች ላይ የተፈጸሙ ጥፋቶች ዛሬ ወደ ሌሎች አካባቢዎች መስፋፋታቸውን ገልጸዋል። በተጨማሪም በአንድ አካባቢ የተጀመረ የጥፋት እንቅስቃሴ እንደ ሰደድ እሳት ወደ ሁሉም አካባቢዎች መዝመቱ አይቀሬ መሆኑንና በአሁኑ ወቅትም እየታየ ያለው ሁኔታ ይህንኑ የሚያረጋግጥ እንደሆነ አቶ አማኑኤል ገልጸዋል። በትግራይ ክልል የሚገኙ 95 በመቶ የሚሆኑት የተፈናቃይ ጣቢያዎች የምግብ እጥረት አጋጥሟቸዋል ሲል አዲስ የወጣ ሰብአዊ ድጋፍ ፍላጎት ግምገማ አመለከተም። ግምገማውን ያወጣው በመጠለያና በሰብአዊ ድጋፍ ላይ የሚሰራው ሼልተር ክላስተር የተሰኘው ተቋም ሲሆን ከተለያዩ አካላት ጋር በትብብር አካሂጄዋለሁ ያለው የጣቢያዎች ጥናት በትግራይ በሚገኙ በ5 ዞኖችና በ21 ወረዳዎች ውስጥ የሚገኙ 78 የተፈናቃይ ጣቢያዎችን መገምገሙን አስታውቋል። ጥናት ከተደረገባቸው ጣቢያዎች መካከል 84 በመቶ ማለትም 67 ጣቢያዎች የጋራ ማዕከላት ሲሆኑ በዋናነት ትምህርት ቤቶችና ሌሎች የህዝብ ህንፃዎችን ሲያካትቱ ደግሞ 14 በመቶ ወይም 11 ጣቢያዎች የታከዱ የተፈናቃይ ጣቢያዎች መሆናቸውን ሲጠቁም የተቀሩት ደግሞ ማህበረሰቦች ውስጥ እንደሚገኙ ተገልጿል። ግምገማው እጅግ በጣም ደካማ የሆነ ሰብአዊ እርዳታ ምላሽ መኖሩን ያመለከተ ሲሆን የምግብ ድጋፍ እጥረት ከፍተኛ ክፍተት ሆኖ ተገኝቷል። በትግራይ ክልል የጥሬ ገንዘብ እጥረት እጅግ በመባባሱ ምክንያት ማህበረሰቡ ጥሬ ገንዘብ ለማግኘት ተጨማሪ የኮሚሽን ክፍያ በመክፈል ገንዘብ ለመመንዘር መገደዱ ተገለጸ። ዋዜማ ራዲዮ ባወጣው ዘገባ መሰረት ለችግሩ መባባስ ባንኮች በክልሉ ያላቸውን ጥሬ ገንዘብ ወደ አዲስ አበባ ማዛወራቸው በዋነኝነት እንደ ምክንያት ተጠቅሷል። እንደ ዘገባው ገለጻ በክልሉ በሚገኙ የተለያዩ የባንክ ቅርንጫፎች ውስጥ በቂ የጥሬ ገንዘብ ክምችት ባለመኖሩ ደንበኞች በሂሳባቸው ውስጥ ያለውን ገንዘብ አውጥተው መጠቀም ባለመቻላቸው ከፍተኛ እንግልት እየገጠማቸው ይገኛል። ይህ የጥሬ ገንዘብ እጥረት ተከትሎ በክልሉ መደበኛ ያልሆነ የገንዘብ እንቅስቃሴ እየተስፋፋ ሲሆን ግለሰቦችና ደላሎች
ተወካዮች በባንክ ሂሳብ የዲጂታል ገንዘብ የተቀበሉትን ያህል ጥሬ ገንዘብ ሲሰጡ የተወሰነ የኮሚሽን ፐርሰንት በማስቀረት እንደሆነ ተመላክቷል። እናት ፓርቲ በአባይ ቅድስት አርሴማ ገዳም ላይ የተፈጸመውን የድሮን ጥቃት የሽብርና የአጥፍቶ ጠፊነት ተግባር ነው በማለት አወገዘም። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳም የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ያለፈበትና በንብረት ላይ ከፍተኛ ጉዳት መድረሱን በመግለጽ እናት ፓርቲ ጥቃቱን አወገዘም። ፓርቲው አክሎም ሕዝብ ለማገልገል የተቋቋሙ ተቋማት ለሕዝብ ጅምላ ጨራሽ የሆኑ ነው ብሏል። ፓርቲው በዛሬው ዕለት ባወጣው ወቅታዊ መግለጫ እንዳመለከተው ጥቃቱ የተፈጸመው ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ እንደሆነም ገልጿል። በጥቃቱ ምክንያት 2 መነኮሳት እናቶች ወዲያውኑ ሕይወታቸው አልፏል ያለ ሲሆን 14 እናቶች ደግሞ ከፍተኛ ጉዳት ደርሶባቸው በመካነ ሰላምና ደሴ ሆስፒታል ሕክምና እየተከታተሉ ይገኛሉ ብሏል። አክሎም በገዳሙ የተከማቸ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ ማዕድ ቤት፣ የውሃ ማጠራቀሚያ፣ የፕላስቲክ ታንከሮች፣ የውሃ ማስተላለፊያ ቱቦዎችና ሌሎች ቁሳቁሶች ሙሉ በሙሉ መውደማቸውን አስታውቋል። ገዳማውያኑ ጥቃቱ ከመፈጸሙ በፊት የድሮን ድምፅ ሰምተውና ተመልክተው እንደነበረ የገለጸው ፓርቲው እኛ ገዳማውያንን ቴክኖሎጂ ነው ብለን የምንፈራውና የምንጠራጠረው ነገር የለም በማለት ስራቸውን ሲቀጥሉ ድንገት ቦምብ እንደወረደባቸውና በርካቶች መጎዳታቸውን እንደነገሩት አመልክቷል። ፓርቲው ተመሳሳይ ድርጊቶች በታጣቂዎች ሽፋን በእምነቱ ተከታዮች አገልጋዮች ገዳማት ላይ እየተፈጸመ ያለ ጥቃት ተራ ጥቃት፣ ስህተት ሳይሆን ስርዓታዊና ከጥላቻ የመነጨ ነው ያለ ሲሆን ይህም አጥፍቶ የመጥፋት ተግባር መሆኑን እንደሚያምን በመግለጽ በጽኑ አወግዛለሁ ብሏልም። የህወሓት አመራሮች ትግራይን ዳግም ለጦርነትና ለጥፋት እያዘጋጁ ነው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ባስተላለፉት መልእክት የህወሓት የቀድሞ መሪዎች አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉት ነው ሲል በጽኑ ወቀሱም። አቶ ጌታቸው ረዳ ቡድኑ የትግራይን ህዝብ ተፈናቂዎች የመመለስ ሽፋን በመጠቀም ከውጭና ከውስጥ ኃይሎች ጋር ሚስጥራዊ ግንኙነት በመፍጠር ስልጣን ለመያዝ 4 ኪሎ ለመግባት አልሞ እየሰራ ይገኛል ብሏል። በ2014 ዓ.ም በነበረው ጦርነት ወቅትም ዶክተር ደብረጽዮን ወታደራዊ ዝግጅትንና የጥይት እጥረትን ሳይገነዘቡ በእውር ድንብርና በስሜታዊነት ውሳኔዎች ያሳልፉ እንደነበረ አቶ ጌታቸው በማስረጃነት አንስተዋል። ዶክተር ደብረጽዮን ሰሞኑን ወደ ኤርትራ አቅንተው ተጨማሪ የጦር መሳሪያ እንዲሰጣቸው ቢጠይቁም የቀረበላቸው ምላሽ ግን ባለህ ጀምር የሚል እንደነበረና ይህም የትግራይን ወጣቶች ዳግም ለጥይት እራትነት አሳልፎ መስጠት ነው ብለዋል። የትግራይ ህዝብና ወጣቶች ይህንን ቡድን ከጀርባቸው አውርደው እንዲጥሉ በትግራይ ላይ የተጋረጠውን የጥፋት ደመና በቃችሁ በማለት እንዲመክቱት ጥሪ አቅርበዋል። ኢትዮጵያ በአባይ ወንዝ ላይ የውሃ ሀብቷን በመጠቀም ተጨማሪ 3 የሃይድሮኤሌክትሪክ ማመንጫ ግድቦች ለመገንባት ዝግጅት እያደረገች መሆኑን የሚጠቅሱ ዘገባዎች በግብጽ ዘንድ አዲስ ስጋትና ውጥረት መፍጠራቸው ተገለጸ። የግብጽ የውሃ ባለሙያዎች አዳዲሶቹ ፕሮጀክቶች አገራቸው ያለችበትን የውሃ እጥረት ሊያባብሱት እንደሚችሉ በመግለጽ ያለ ቅድመ ስምምነትና ጥናት የሚከናወን ማንኛውም ግንባታ ተቀባይነት እንደሌለው አስታውቋል። የታቀዱት 3 አዳዲስ ግድቦች በአጠቃላይ እስከ 10 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም ሊኖራቸው እንደሚችል ዘገባዎች ያመለክታሉ። ኢትዮጵያ በበኩሏ የሃይድሮኤሌክትሪክ ልማቷ ለኢኮኖሚ እድገቷ ወሳኝ መሆኑንና በታችኞቹ የተፋሰሱ አገራት ላይ ጉዳት የማድረስ ዓላማ እንደሌላት እንዲሁም የውሃ ሀብቷን የመጠቀም ሙሉ ሉዓላዊ መብት እንዳላት ስትገልጽ ቆይታለች። በህዳሴ ግድቡ አሞላልና አስተዳደር ዙሪያ ያለው አለመግባባት በነበረበትና በቀጠለበት ወቅት የወጡ እነዚህ ዘገባዎች በተፋሰሱ ሀገራት መካከል ያለውን የጂኦፖለቲካ ውጥረት የበለጠ ሊያሳድጉት እንደሚችሉም ተሰግቷል።